ዶላር መግዛት የምንችለው እንዴት ነው? እስኪ ዛሬ እየገዛን እናያለን። እናንተም እንዴት እንደምትገዙ አሳያችኋለሁ። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ነባር ከሆናችሁ ላይክ አድርጋችሁ ቀጥሉ። ዛሬ የምናየው በቱፕ ዶላር መግዛት እንዴት ለምን ጥያቄ ነው። ዶላር እንገዛለን። ይሄ ለመጀመሪያ ዙር ነው። ሲገዛ መጀመሪያ አፕሊኬሽን ካላወረዳችሁ አሁን ኢትዮጵያ ውስጥ የሚሰራ አፕሊኬሽን አንድ ነው። በርካታ አፕሊኬሽኖች ተዘግቷል። አሁን ባናንስ አይሰራም፣ ባይቢቲ አይሰራም። በቃ ቱፕ እንትን ተዘግቷልና አሁን ላይ የሚሰራ አንድ አፕሊኬሽን አለ። እሱን ጉግል ፕሌይ ስቶር ላይ ሄዳችሁ ዊ ኤክስ ሰርች ታደርጋላችሁ። አፕሊኬሽኑ ይሄን ይመስላል። ከዛ አፑን ይሄ ነው የሚመስለው። አፑን ይሄው እኔ አውርጄላለሁ፣ ወይም ሊንኩን ዲስክሪፕሽን ላይ አስቀምጬላለሁ። ከዛ ሊንኩን ገብታችሁ ማውረድ ትችላላችሁ። እንደውም በቴሌግራም ስንታቱ የሚለው ተቀላቀሉ። እንደ አንዳንድ ጥያቄ ያልገባችሁ ነገር ካላችሁ እዛ በቴሌግራም መጠየቅም ትችላላችሁ። ለማንኛውም ያልገባችሁ ነገር ካለ ሐሳቡን ኮሜንት ላይ አስቀምጡልኝ። ስትከፍቱ በቃ ይህን ባነር ነው የሚያሳያችሁ። በቃ አውርዳችሁ እንደከፈታችሁት ከዛ ጎግል የሚለው መርጣችሁ በቃ ገብታችሁ መጀመሪያ ከከፈታችሁ በኋላ እንደከፈታችሁት እንደዚህ ነው የሚመጣው። እንት ፕሮፋይልን ትነካላችሁ። ከዛ ቬሪፋይ የሚለውን አይዲ አስገብታችሁ ቬሪፋይ መጀመሪያ ማድረግ አለባችሁ። ቬሪፋይ ከሆነ በኋላ በቱፕ ትገዛላችሁ። እዚህ ከሌለ እዚህ ሞር የሚለው ላይ ገብታችሁ እዚህ ከሌለ ቱፕ ብላችሁ ሰርች ማድረግ ነው። ይኸው ከፍቶልኛል። እዚህ አሁን ሁለት አማራጭ አለ። ሴል እንደ ባይ የሚል አለ። ባይ የሚለው መግዛት ነው። ሴል ያው ታውቁታላችሁ መሸጥ ነው። አሁን የፈለግነው መግዛት ስለሆነ ባይ ላይ እናስቀምጣለን። ከዛ እዚህ ፕሮፋይል የሚለውን ትነኩታላችሁ። ታችሁ እዚህ በቃ ይሄን አማራጭ ተጠቅማችሁ እዚህ ቴሌብር ምናምን እኔ አሁን ቴሌብር ነው የምመርጠው። እዚህ ስሙን ያመጣላል። በቃ ስማችሁን ትሞላላችሁ። እዚህ ፎን ነምበራችሁ ትሞላላችሁ። ሰከንድ መቁጠር ሲጀምር እዚህ ጋር ትመጡና ኢቲቢ የሚለው ላይ ካልነበረ ኢቲቢ ላይ ታርጉታላችሁ። ከዛ መግዛት የፈለጋችሁት አማውንት እዚህ ትመጡና ይሄን ትከፍታላችሁ። አቬለብል ቱ ትሬዲንግ ከዚህ በፊት ገዝታችሁ የምታውቁ ከሆነ ከዛኛው ደንበኛ ደግሞ መግዛት ከፈለጋችሁ ይሄንን ቢፎር የሚለውን ኦን ማድረግ ትችላላችሁ። እኔ አሁን የፈለኩት ለመጀመሪያ ጊዜ ስለሆነ እሱን ከፍታለሁ። ይሄን ደግሞ ይሄ በዚህኛው ላይ ታስቀምጣላችሁ። ከዛ መጀመሪያ የመረጥነው የመገባበያ ባንኮች ወይም ሲስተሞች እናስገባለን። ቴሌብር ያው መረጥኩኝ። እዚህ መልኩ ጨርሶልኛል። እዚህ አሁን እኔ የመግዛት የፈለኩት የ1000 ብር ነው። ዋጋችሁ ግን በጣም ሰማይ ነው። ግን ይሄው የ1000 ብር የሚሸጥ ሰው አንድ ተገኘ። ስለዚህ ባዩሲድ የሚለውን እመርጣለሁ። ከዛ የ1000 ብር ከ500 ጀምራችሁ የ1000 ብር እሺ። ከዛ ይሄን ኦን ታረጋላችሁ። የ1000 ብር ከዛ ምን አይነት ዩሲድ የምትቀበሉት የዩሲድ አይነት ደረጃ እዚህ ያስቀምጦልኛል። 5.30 ምናምን ሳንቲም ነው የምቀበለው። ስለዚህ ባዩሲድ የሚለውን እመርጣለሁ ማለት ነው። በዚህ መልኩ እዚህ ጋር የልጁ ስሙና ምናምን አስቀምጦልኛል። ባንስ 15 ደቂቃ ባልበለጠ ጊዜ ውስጥ ይህን ስልክ ፔስት አደርጋለሁ። ከዛ ወደ ቴሌብር ሊድና ለልጁ ላስገባበት። ከዛ የተቀበላችሁ ስልክ እዚህ ፔስት ማድረግ ነው። ልጁ እዛ ያስቀመጠው ስምና እዚህ ጋር ያለው ስም አንድ መሆን አለበት። መጀመሪያ በደንቡና ታረጋግጣላችሁ። ስክሪንሾት አድርጋችሁ በቃ መያዝ ነው። ከዛ ስክሪንሾት ያደረጋችሁትን አዚመታችሁ
ትራንስፈር ኮምፕሊት የሚለው ውስጥ ጭኑና እዚህ ለልጁ ታስቀምጦላችሁ። አሁን ያው ደረሰኙን እዚች ጋር ማድረግ ነው። ከዛ ኮንፊርም ማድረጋለሁ። ከዛ ትንሽ እንጠብቃለን ልጁ እስከሚለቅ ድረስ ዶላሩን። ይሄው በቃ ኮምፕሊት አለኝ። ኮምፕሊት በቃ ወደ አካውንት ብሩ ገብቷል ማለት ነው። ዶላር ገብቶልኛል። አጫ አረ ለመጀመሪያ ጊዜ ሲሆን እንዲህ ነው ፍርሃት፣ እንዲህ ነው የሚያስደነግጠው ጌታ። ዋው 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 ዋው! ትሬደር ይሆናለሁ ብዬ ያሰብኩት ሰው እንዲህ በቃ ከፈራውኝ። አራራራ ትሬደር ደግሞ እንዴት ይከብዳል። አሁን ለምሳሌ ትሬደር መሆን በጣም አእምሮን የሚፈታትን ነገር መሆኑ ይታወቃል። ብትገበያየው በዶላር ነው። ብትከሰርክም በቃ በዶላር ስለምትከስር ወደ ኢትዮጵያ ብር ሲዘዋወር በቃ ብዙ ብር ነው በአንድ የምትከስረውና አራራራ ከባድ ነው ወይ አራራራ። ይሄ ሁሉ አንዳንድ የኦንላይን ክፍያ ለመከፈል ነው። ይሄ ሁሉ ስጋት እንግዲህ ብዙ ዶላር ካጠራቀምኩኝ በቃ እኔ ራሴ ለእናንተ እሸጥላለሁ ማለት ነው። ከተለያየ አፕ አገኛለሁ ብዬ ሞክሬ አጣሁኝ፣ አልተሳካልኝም። የኦንላይን ገበያ ትንሽ እና ቀላል አይደለም በጣም። ሚሽን ከላኩ እኮ $1 ቢሰጥ እኮ ቀላል ነበር፣ ግን በሳንቲም ነው የሚጀምሩትና በጣም እኔ አሁን ወሮኛን ማለት ነው። ከወር በላይ $10 መስራት ከበደኝ ታውቃላችሁ። $10 ጌም ተጫወት ይለኛል፣ ሲጫወታለሁ ግን አይጠራቀምልኝም። ገና አንድ ጌም ለመጫወት እስኪ አሁን ወደ አማውንታችን ገብተን እንየው እስኪ። እሺ ማይ ባላንስ እስኪ ዋው ያውና በቃ አያችሁ ታዲያ። ይሄንን ደግሞ ወደ ባይናንስ አካውንት ደግሞ ላዘዋውርና በቃ